ሰላም ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እንደምከረማችሁ? የደህና እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ሁለተኛ ክፍል ይዤ መጥቻለሁ ማለት ነው። በጥሞና ተከታተሉኝ ዘንድ በትህትና እጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እግዚአብሔር ይቅረምልኝ። መጽሐፈ ሰሎሞን ምዕራፍ 2 አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሰሎሞን ምዕራፍ 2 ከጠቢብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት ጆሮህን ጥበብን ትሰማለች፣ ልብህን ወደ ማስተዋልን ታዘነብላለህ። ልብህን ልጅህንም ለመምከርን ታቀርባለህ። ጥበብን ብትጠራትን ቃልህንም ለማስተዋል ብትሰጥን እውቀትንም ብታልቅ ቃል ብትፈልጋት እርሷንም እንደ ብርም ትፈልጋት እርሷንም እንደ ተቀበረ ገንዘብም ብትሻት የዚያን ጊዜ እግዚአብሔር መፍራትን ታውቃለህ፣ አምላክን ማወቅን ታገኛለህ። እግዚአብሔር ጥበብን ይሰጣልና ከፊቱም እውቀትና ማስተዋል ይወጣሉ። እርሱም ቅንነትን ለሚያደርጉ ድህነትን ያከማቻል፣ በመንገዳቸውም ይቆምላቸዋል። የጽድቅን ጎዳና ይጠብቃል፣ የሚፈሩትንም መንገድን ያጸናል። የዚያን ጊዜ ጽድቅንና ፍርድንም ታውቃለህ፣ መልካም መንገድንም ሁሉ ታቀናለህ። ጥበብ ወደ ልብህም በመጣች ጊዜ እውቀትን ለነፍስን መልካምና ክብር በሆነች ጊዜ መልካም ምክር ትጠብቅሃለች። የተቀደሰች ማስተዋልም ትጋርድሃለች። አንተ ከክፉ መንገድን ምንም የምታምን ነገርን ከማይናገርን ሰውን ታድንህ ዘንድ እነርሱ በጨለማ መንገድን ይሄዱ ዘንድን የቀናው ጎዳና ለምተው ክፉ በመስራትን ደስ ለሚላቸው ክፋትን በመመለስ ሐሰትን ለሚያደርጉ መንገዳቸው ጎጻጉጽ አካሄዳቸውም ጠማማ ለሆኑ ወየላቸው። ከቀናች መንገድን እንዳያርቁህ እውነትን ከማወቅ የተለየ እንዳያደርጉህ። ልጄ ሆይ በሕፃንነትህ ትምህርትን የምታስተው ክፉ ምክርን አታገኝህ። ልጄ ሆይ ቃሌን ጠብቅ፣ ቃሌን ከምታለዝብ ከሌላይቱ ክፉ ሴትን የሕፃንነትን ባልዋን ከምትተው የእግዚአብሔር ቃል ኪዳን ከምትረሳ ይጠብቅህ ዘንድን ቤቴን በሞትን አጠገብ አኖራለች። አካሄድዋንም ከኃያላን ጋራ ከምድር ወደ ሲኦል አቀናች። ወደ እርሷ የሚገቡ ሁሉ አይመለሱም፣ ቀና መንገዶችንም አያገኙም። ሕይወት በአለው ዘመንም አይገኙም። ቀና መንገዶችን ቢሄዱ ለሰላሳ የጽድቅን መንገዶች ባገኙ ነበር። ደጋግ ሰዎች በምድር ላይ ይቀመጣሉ፣ ጻድቃንም በእርሷም ይኖራሉ።
የክፉዎች መንገዶች ከምድር ላይ ይጠፋሉ፣ አመፀኞች ከእርሷንም ይሰደዳሉ ይላል ቃሉ። ስለ ቃል እግዚአብሔር ስም የተመሰገነ ከፍ ያለ ይሁን። አሜን። ይቆየን። በጥሞና ስለተከታተላችሁኝ እጅግ አመሰግናለሁ። ሰምታችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እንዲሁም ቪዲዮ አይታችሁ እስከ መጨረሻ ኮሜንት ላይክ አስቀምጡልኝ፣ አበረታቱኝ እና አይዞሽ እያላችሁ የምታበረታቱኝ ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሶስተኛ ክፍል ይቀጥላል ማለት ነው። ሶስተኛ ክፍል ይቀጥላል። እግዚአብሔር አምላክ ይፍቀድልን ለሁላችን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ለሁላችን ይጠብቀን። መጽሐፍ ሰሎሞን የመረጡት ከሁሉም መጽሐፎች ማለት ነው ለወጣቶችም ለትልቅም ለትንሽም የሚገስጽ መጽሐፍ ስለሆነ ማለት ነው በጣም ይጠቅማችኋል። ያው ኮልትፍትፍ እያልኩ በኮልትፍ አንደበቴ ባነበውም አስተካክላችሁ እንድታደምጡ በትዕግስት እየጠየቁ ነው እና በጣም አመሰግናለሁ። በእውነት ብርታታችሁ አይለየን እና እግዚአብሔር አምላክ ባላችሁበት ይጠብቃችሁ ይጠብቀን። ለሁላችን እግዚአብሔር ይምራን እና እህቶቼ ወንድሞቼ አደራ የምላችሁ እስከ መጨረሻ ቪዲዮ አዩልኝ። ያው ቪዲዮ አይታችሁ ሼር ማድርጉ፣ ላይክም እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ። ሰብስክራይብ ያደርጋችሁ የደወላ ምልክት ጫን እያደረጋችሁ ማለት ነው ቤተሰብ እንሆን እና በዛ አጋጣሚ በትህትና እየጠየቁ ነው። ይጠቅማችኋል፣ ለኔም ለራሴ ይጠቅመኛል፣ ያስተምረኛል ብዬ ነው ይሄ መጽሐፍ የዳዊት ልጅ ሰሎሞን የጻፈው በጣም አስተማሪ ስለሆነ ለሁላችን በእውነት ይጠቅመናል ብዬ ነው። እግዚአብሔር አምላክ ያው ሰምተን 30፣ 60 ሞቶ እንድናፈራ እግዚአብሔር አምላክ ፍቃድ ይሆንልን። እግዚአብሔር አምላክ ደግሞ ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። እግዚአብሔር ይቅደምልኝ። ከኔ ስለቆያችሁ እስካሁን አመሰግናለሁ ማለት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እና ሶስተኛ ክፍል ይዤን እስከምመጣ በሰላም ቆይልኝ። መልካም አነሳስቶ ስላስጀመረኝ አስጀምሮ ስላስፈጸመኝ ለእግዚአብሔር ስም የተመሰገነ ከፍ ያለ ይሁን። አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።